የበፊት ስሜ ዳዊት ነው። ያሁኑ ስሜ ዳዊት ነው። ምንም የተለወጠ ነገር የለም። ምንም የተለወጠ ነገር የለም። የበፊት ስሜ ይስሐቅ፣ ያሁኑም ደግሞ ያሁኑ ይስሐቅ አልተቀየረ ተባረካል። ኪያስ፣ ያሁኑ ማሂር። በፊት ስሜ አንዳርጌ ይባል ነበር። አሁንም ደግሞ አብዱል ሐሚድ። በዚህ በሁለት ደቂቃ ሶስት ደቂቃ ብቻ ምናምን ጭርሱ አይደለም። ስለምን አንተ ኒማ እኮ ነው ያለ ኒማ ወላሂ ወደ እስልምና የመጣሁት ያው ሰፈር ልጆች ምናምን ነበሩና እነሱ ጋር ምናምን በመማከር የሆነ ልጅ ደግሞ ኡስማን የሚሉልኝ ነበር። ከዛ እስልምና ክርስትና እኮ እንደዚህ ሰዎች ነው፣ መሬማ ናት፣ ኢየሱስ ክርስቶስም ኢሳ አለይሂ ሰላም ነው እያለ እንደዛ ይነግረን ነበርና እስልምና የመጣሁበት ምክንያት አንደኛው ጓደኞቼ በብዛት ሙስሊም ናቸው። ከጓደኞቼ ውስጥም አንድ ጓደኛዬ ነው ወደ እስልምና የጋበዘኝ። እሱ ከጋበዘኝም እምቢ ብዬው ረጅም ጊዜ ቆይቻለሁ። 9ኛ ክፍል ልገባ ስል በቃ እኔ ሃይማኖቴን መቀየር አለብኝ አልኩ። እንዲህ መሰለህ ሁለት ነገር አለ። አሁን ለምሳሌ አንተ አንድ ቦታ ሆነ አስብና ማለት ነው የሆነ ሰው ገደል አፋፍ ላይ የቆመን እኔን ከዚህ ጋር ገፍትረኝ ተብለ ከምገፈትረኝና እዚህ ጋር ሆነ ራቆትን ሂድ ብለህ የቱን ትመርጣለህ? እዚህ ጋር ከኔ መገፍተሩ ይቀልሃል ወይስ ራቆትን መሄድ ይሻላል? ያው መልሱን እዛው ጋር ያዘው። ለምን መሰለህ እኔ እዚህ ጋር ምኑን ተረዳሁት መሰለህ ልብሴን አውልቄ መሄዱ መረጥኩት። ምንም ማለት የሚመጣብህ ነገር እኮ ብዙ ነገር ሊኖር ይችላል። ግን እዚህ ጋር እኔ አሁን አንተ እኔን ብገፈትረኝ ምን ሊደርስብህ ይችላል? ምናልባት እኔ ቤተሰብ አስተዳዳሪ ሊሆን ይችላል። ስለዩ ነገሮች አሉ አይደለ? በጣም ኢፌክት አለ ከአምላኬም ዘንድ እንትን ቅጣት ሊኖርብኝ ይችላል። ግን እዚህ ጋር ልብሴን አውልቄ ብሄድ ምንድነው ኡዙር እኮ ወይ ደግሞ ራቁቴን መሄድ ነው። እኔ ራቁቴን መሄድን መረጥኩኝ። ለዛ ነው ትክክለኛ መንገድ እስልምና እንደሆነ ብዙዎቻችን እናውቃለን አይደለ? ምክንያቱም እኔ የቸርች ኳይሪ ነበርኩኝ፣ መዝሙር አቅራቢ ነበርኩኝ። በዛን ሰዓት በቃ እስልምና ውስጥ ለመግባት ምናምን ፍላጎት የለኝም። አንዳንድ ንጽጽር ምናምን አይ ነበር እና ጓደኞችም ነበሩ በእነሱ ግፊት እና በዛ ሻሃዳ እኔ ስለ በጀማል ነው የሆኑ ጀማዎች ነበሩ አህለል ኸይር የሆኑ ማለት ነው። ሰላም መስጊድ አለ እና ትምህርት ቤት አዲስ ፋና ነበር የምማረው። አዲስ ፋና ቤት ስሄድ በመስጊዱ ነው የማልፈው እና ለነገር ማለት ነው ለመጣላት ስለምፈልግ መስጊድ ገብቼ ውሃ ቀድሼ ታጠጥቼ ምናምን እወጣለሁ። ከዛ ማንንም አይናገረኝም እዛ መስጊድ ማለት እስከ ተናግረኝ አያውቅም። አላህ እኔ እንጃ አገርቶት ይሁን አላውቅም፣ ብቻ እንዴት እንደሆነ ባላውቅም አብዛኞቹ ጓደኞቼ ሙስሊም ነበሩ። ከዛም ሻሃዳ ያስኩት የሆነ መድረክ ላይ ነበር። እሱንም መድረኩ ላይ አልፈለኩት፣ ከመድረክ ጀርባ ነው ያስኩት። በጣም ነበር በቃ ለየት ያለ ስሜት ነበር። በቃ በጣም ነበር ደስ ያለው። በጣም ደስ የሚል ስሜት ነበር። ከሆነ ጊዜ በኋላ እንትን ማለት ጀመርኩኝ። በቃ ውስጥ ላይ ጥያቄ መፍጠር ሲጀምረኝ ቸርች ምናምን አቆምኩኝ። ወደ እስልምና ትምህርት ምናምን ጀመርኩ። ከዛ በኋላ ወደ እስልምና ውስጥ ገባሁ። ታዲያ ሲይዝ ሲጠሩኝ በጣም ነው የጨነቀኝ። ከተግባባን በኋላ እሺ ካልኩ በኋላ እና ሻሃዳ ትይዛለህ ብሎ የሆነ ሁለት ናቸው እነሱም ጓደኞቼ ጠሩኝ። በጣም ጨነቀኝ። እሱ ጋር ለመሄድ ጨንቆኝ ገባሁ። ሻሃዳ ከያዝኩ በኋላ በጣም ቀለለልኝ። በጣም ደስ አለኝ። በቃ በጣም ተደሰትኩኝ። ሻሃዳ ሲይዝና ለሰላት ስቆም የተደሰትኩ ደስታ በህይወት ያልተደሰትኩ በጣም ነው ደስ ያለኝ። ምን ይወጣኝ ነበር ገበስብሶ